ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እንግዲህ የባለፈውን ታሪክ ክፍል 4 ይዤላችሁ መጥቻለሁ። አሁን ወደ ታሪኩ። ሳራ እያነባች መንገዷን ቀጠለች። ወዴት እንደምትሄድ መድረሻዋን ግን ፈጽማ አታውቅም። ብቻ ትሄዳለች። ወደ አባቷ ቤት ብትመለስ ምን እንደሚገጥማት ታውቃለች። ለዛም ወደዛ መሄድን አታስብም። ይህ በእንዲህ እንዳለ አንድ ነገር ትዝ አላት። ስልኳን ሸጣ እስክትረጋጋ አልጋ ይዛ ማደርን እንዳለባት አሰበች። እንዳሰበችውም ስልኳን አንድ ሞባይል ቤት ይዛ ሄዳ በርካሽ ገንዘብ ሸጠችላቸውና ሆቴል ውስጥ አልጋ ተከራይታ የዛን ቀን እዛው ሆቴል ውስጥ ስታለቅስ አደረች። በነጋታው ግን ነገሮችን ለመርሳት መጠጥ ቤት ውስጥ ብቻዋን ገብታ መጠጣት ጀመረች። የሚገርመው መጠጥ ጠጥታ የማታውቅ አትመስልም ነበር። ገንዘብ እንደሌላት እያወቀች ታዛለች። ይሄኔ ስክር ብላ ራሷን አታውቅም። ይሄኔ የወንዶችን ሁሉ ትኩረት ሳበች። አብሯት መዝናናት የሚፈልገው በዛ። ይሄኔ ነበር ልዑል ከየት መጣ ሳትለው ያለባትን ከፍሎ ከጭፈራ ቤት ይዟት ወጣ። ከዛም አልጋ ይዞ አስገብቶ ወጥቶ ሊሄድ ሲል በሰከረ አንደበቷ ምላሷ ተሳስሮ ለምን መጣ? ለምንስ ትሄዳለህ? ለካ ከቤታችሁ አባረኸኛል አለችና ከት ብላ ሳቀች። ልዑልም ተመልሶ ወደ ሳራ ዞር አለና እንደማፈቅርሽ ስለምታውቂ ነው አይደል እንዲህ የምትሆኘው? እስቲ ንገሪኝ፣ ምን ነበር ያጎደልኩብሽ? ምንድን ነው ከኔ ያጣሽው? ሌላ እንድትመኝ ያረገሽ ምንድን ነው? ቃላቶች አጠሩት። ስቅስቅ ብሎ ያለቅስ ጀመረ። ሳራም እንባዋን እያወረፈች ላንተ ስል ነው አንተን ላለማጣት እናትህና እህትህ እንድጠላህ ወይም እንድትጠላኝ ይፈልጋሉ። ሁሉም ነገር የእነሱ ሴራ ነው እንጂ እኔ ካንተ ውጪ አለችና ወይኔ የኔ ነገር ለካ እንዳልነግርህ አስጠንቅቀውኛል ብላ አፏን ያዘች። ልዑልም ግራ ገባው። ሰክራ ነው ወይስ አብዳ ወይስ እውነታውን ነው እየሰማሁ ያለሁት? ራሱን ጠየቀ። ሳራም ልዑሌ እባክህ ሳመኝ፣ ፍቅር ስጠኝ፣ ስሞትልክ ለዛሬ ብቻ እንደ ፍቅረኛ እየኝ፣ ከዛ ከነገ ጀምሮ እናትህ እንደሚፈልጉት እንለያያለን እያለች ተጠጋችው። ልዑልም ያለችውን አደረገ። ይሄን የፍቅር የበላይነት ነገሰ። በዛች ሌሊት ሳራ ራሷን አሳልፋ ሰጠችው። ለመጀመሪያ ጊዜ አንሶላ ተጋፈፉ። ድንግልናዋንም ለምታፈቅረው ሰው አስረከበች። ጠዋት ስትነቃ ልዑሌ ከጎኗ ክንዱን አንተርሶ ተኝተዋል። ማመን አቃታት። ማታ የተፈጠረውን በጠቅላላ እረስተዋለች። ከተኛችበት ተነሳችና ልትወርድ ስትል ፍቅር ቆይ ተረጋጊ አለና ቀድሞ ወርዶ ነጠላ ጫማ ሰጣት። ግራ እንደተጋባች ገብቶታል። ከዛም ሻወር ገቡና አንድ ላይ ታጠቡና ደም የነካውን አንሶላ አንስተው አልጋ ላይ ተቀምጠው ፍቅር ማታ ያልሽውን አሁን በደንብ አስረጅኝ አላት። ደነገጠች። ሰክራ መቀባጠሯ አሳፈራት። የኔ ውድ እኔ በጣም አፈቅርሻለሁ። የኔ በሽታ ካንቺ መለየት ነው። የኔ ደስታ ካንቺ ጋር መኖር ነው። ስለዚህ እባክሽ ሲል አቋርጠው በቃ ሁሉም ነገር የሆነው ላንተ ሲባል ነው። እናትህ ስለምትወድህ የመሰላትን አርጋለች፣ በእኔ ምክንያት ደግሞ ብላ ንግግሯን ሳትጨርስ በቃሽ፣ አሁን ከዚህ ወጥተን ቤት እንከራያለን፣ ከዛም እየሰራሁ አኖርሻለሁ፣ እመኚ፣ ትምህርትሽንም አስተምርሻለሁ፣ እንደምትመኘውም ምርጥ ጠበቃ ትሆኛለሽ አለ። ይህን ሲላት እንባዋን መቆጣጠር ተሳናት። ሁለቱም በራሳቸው ሀሳብ ተውጠው ክፍሉ ላይ ዝምታ ሰፈነ። ሳራ ምን አይነት እድለኛ እንደሆነች ስታስብ የደስታ ሲቃይ ተናነቃት። ውዴ ይሄ
አይሆንም። አሁን እናትህ የምትልህን ስማና እቤትህ ተመለስ፣ ትምህርትህንም ተማር፣ አባትህም ጋር ሂዱ፣ እኔ ምንም አልሆንም ከዛ ወደፊት ስትል አላስጨረሳትም። እቅፍ አድርጎ እየሳመ ትላንት ከቤት ወጥተሽ ስትሄጂ ስከተልሽ ነበር። አንቺን አጥቼ መኖር አልችልም። እውነቴን ነው የምልሽ እሞትልሻለሁ ሲል ዝም አስባለችውና በሀሳቡ ተስማማች። ሳራና ልዑል ከሰፈራቸው በጣም እርቀው ቤት ተከራዩ። መጀመሪያ አካባቢ ሁለቱም ፈርተው ነበር፣ ግን ደግሞ አንዳቸው ለአንዳቸው እስትንፋስ ስለሆኑ ቤታቸው በፍቅር ምሰሶ አቆሙት። ልዑል አባቱ አካውንት ከፍቶ በስሙ ብር ስለሚልክለት ምንም አልተቸገሩም ነበር። እንዲህ እያሉ ቀኑን በሳምንት ሳምንት በወር ተቀይሮ 2 ወር ሆናቸው። ይህኔ ሳራ የወር አበባ ሲዘገይባት ግራ በመጋባት ተመረመረች። የ2 ወር ጽንስ መሸከሟን ነገሯት። ልዑል ይህንን ሲሰማ 2 ስሜት ተሰማው። አንዱ ደስታ ሲሆን፣ አንዱ ደግሞ ትምህርቷ ላይ ተጽዕኖ እንዳይፈጥርባት የሚል ፍራቻ ነበረ። ኑሮ በደስታ ቀጠለ። ሳራም የሕግ ትምህርቷን ማጥናት ቀጠለች። ጽንሱም 6 ወር ሞላው። አንድ ቀን ምሽት ላይ ሳራ ከልዑል ጋር የተገናኙበትን 4ኛ ዓመት ምክንያት በማድረግ ስጦታ ገዝታና ቤቱን አበባ አስመስላ ሰርፕራይዝ ልታደርገው መብራት አጥፍታ ሻማ አብርታ ትጠብቀው ጀመረ። ልዑል ከወትሮ በተለየ አመሸ። ሳራም እዛው በተቀመጠችበት እንቅልፍ ያዛት። ከሰዓታት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጨርቅ ጋር ተያይዞ ኖሮ ቤቱ ውስጥ እሳት ተፈጥሮ ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ክፍል 4 ይህን ይመስላል። ክፍል 5ን በቀጣይ ይዤላችሁ እመጣለሁ። ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ አበረታቱኝ እላለሁ።